ከአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ የተላለፈ አስቸኳይ ጥሪ። በፋኖ ስም ተሰግስገው የመንግስትን ተልዕኮ በሚያስፈጽሙ ሰርጎ ገቦች ላይ እርምጃ ተወሰደ። በዛሬው ዕለት ማለትም የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድን ለማፈን ጠላት በአራት አቅጣጫ ቢሰለፍም ባይበገሬዎቹ የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ አናብስቶች ተቀጥቅጦ መመለሱ ተነገረ። የኔታ ይባቤ ፈቱ የሚል ታላቅ የተቃውሞ ሰልፍ በዳንግላ ወረዳ አፈሳ ከተማ ተካሄደ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን፣ እነዚህንና ሌሎችን ይዘናል። አብራችሁን ቆዩ። የኔታ ይባቤ ይፈቱ የሚል ታላቅ ሰላማዊ የተቃውሞ ሰልፍ በዳንግላ ወረዳ አፈሳ ከተማ ተካሂዷል ተባለ። አገዛዙ በግፍ አፍኖ ያሰራቸውን የኢትዮጵያ ኦርቶዶክስ ተዋሕዶ የአራቱ ጉባኤ መምህርና የሁለት ገዳማት አባት አበምኔት የኔታ ይባቤ በላይን ጨምሮ በቤተ ክርስቲያን ላይ እየደረሰ ያለው ሰቆቃና ግፍ እንዲሁም የታሰሩ የሃይማኖት አባቶች በአስቸኳይ እንዲፈቱ ሰላማዊ ሰልፈኛው ጠይቋል። በሰልፉ ላይ ከተስተጋቡ መፈክሮች መካከል ብልጽግና ከቤተ ክርስቲያናችን ላይ እጁን ያንሳ፣ ቅዱስ ሲኖዶስ ቤተ ክርስቲያንና መምህራኖቻችንን እያስከብር፣ የአብነት ተማሪዎችንና መምህራንን በማሰር የሚገድል የለም፣ ፍትህ ለአባቶቻችን፣ ሃይማኖትና ፖለቲካ እየተለያዩ ናቸው እና ሌሎችም ይገኙበታል ተብሏል። በመጨረሻም አባታችን እስካልተፈቱ ድረስ ሁሉን አቀፍ ትግል እንደሚደረግ ተስማምቶ በአባቶች ቡራኬና ቃለ ምህላ ተሰጥቶ ሰልፉ ተጠናቋል። በተያያዘ ዜና የዝቋላ ገዳም መነኮሳት በታጣቂዎች መገደላቸው ተገለጸ። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በኦህዴድ ኦሮሞማው ታጣቂዎች መገደላቸው ተገለጸ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ዛሬ ሰኔ 15 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑት ታፍነው መወሰዳቸውን ገዳሙ ገልጿል። የካቲት 2016 ዓ.ም ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ በላይ ዘለቀ ሻለቃ በዛሬው ዕለት ሰኔ 15 2017 ዓ.ም ከጠዋቱ 5 ሰዓት ላይ ጠላት ከዓመታት በላይ ከባህር ዳር ከተማ በቅርብ ርቀት ከሚገኘው ዘንዘልማ ሳተላይት ከተማ የባህር ዳር ዩኒቨርሲቲ አንዱ አካል የሆነው ዘንዘልማ ዩኒቨርሲቲ ውስጥ የሚገኙ ባንዳ ሚሊሻዎችን የበላይ ዘለቀ አናብስት አባላት ተስበው በመግባት ሁለት ሚሊሻዎችን እስከ ወዳኛው ሲሸኙ በርካታ ቁስለኛ ባንዳ ሚሊሻ ወደ ቀበሌ 11 አፄ ቴዎድሮስ ክፍለ ከተማ አዲስ ዓለም ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል ተብሏል። ይሄን የክንድ ነበልባሉን ፋኖ ጡንቻ አልችል ብሎ በጠዋት ሙትና ቁስለኛ የሆነ የባንዳ ስብስብ ጉልበቱን የሚያሳይ ሰላማዊ ነዋሪው ላይ መሆኑ መገለጫ ባህሪው ነውና በደረሰበት ጉዳት ተናዶ ተወርዋሪው ፋኖ ላይ ምንም ጉዳት ማድረስ አልችል ሲል ዘንዘልማና አካባቢ ያለ ንጹህ ህዝብ ደብድቧል፣ አስሯል። አለፍ ብሎም የፋኖ ቤተሰብን በርና መስኮት በመገንጠል የቤት ዕቃ ማውደሙን ማረጋገጥ ተችሏል። ዘገባው የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ የህዝብ ግንኙነት መምሪያ ኃላፊ መሳፍንት መንግስቱ ነው። የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድን ለማፈን ጠላት በአራት አቅጣጫ ቢሰለፍም ባይበገሬዎቹ የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ አናብስቶች ተቀጥቅጦ ተመለሰ። መነሻውን ከእንጅባራ ከተማ ያደረገ በርካታ ቁጥር ያለ ራሳቸውን የሀገር መከላከያ አድማ ብተና እንዲሁም የሰላም አስከባሪ እያሉ የሚጠሩ ጸረ አማራ ታጣቂ ኃይሎች ጥምረት በመፍጠር በቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ስር የሚገኙ ሻለቆችን በተናጠል ለማፈን በአራት አቅጣጫዎች ወታደራዊ ማጥቃት ለማድረግ ቢሞክርም የብርጌዱ የጦር ጠበብቶች በሰሩት አስደናቂ ኦፕሬሽን መሰረትም ውጊያው ከመከላከል ወደ ማጥቃት ተቀይሮ በጠላት ላይ ከባድ ኪሳራ ለማድረስ ተችሏል። በጠላት የመጀመሪያው ወታደራዊ የዘመቻ አቅጣጫ ከእንጅባራ የተነሳው ኃይል ራሱን በሶስት ሻለቆች በማዋቀር በጅፊ በኳንቻ እንዲሁም አሰራ ቀበሌዎችን አልፎ ወደ አሰም ለመግባት ሲሞክር የብርጌዱ አንደኛና ሁለተኛ ሻለቆች በሰሩት ወታደራዊ መከላከል ጠላት ላይ ጉዳት ማድረስ ተችሎ የጠላት ኃይል ወደ መጣበት አቅጣጫ እንዲመለስ ተደርጓል። በሁለተኛው የጠላት ወታደራዊ የዘመቻ አቅጣጫ ከእንጅባራ በመነሳት በምርክት አድርጎ በሞርተር በመታገዘው ውጊያ ወደ ጉባላ ለመግባት ቢሞክርም የብርጌዱ ሶስተኛ ሻለቃ ባደረገች መከላከል በጥምር የጠላት ጦር ላይ ከፍተኛ ጉዳት በማድረስ ወደ መጣበት እንዲመለስ ማድረግ ተችሏል። በውጊያውም በጠላት በኩል ከ8 ያላነሱ ሙትና ቁጥሩ በውል ያልታወቀ ኃይለኛ ቁስለኛ ማድረግ አመርቂ ወታደራዊ ውጤት ማስመዝገብ ተችሏል። የጠላት ካምፕ ውስጡ ባሉ የውስጥ አርበኞች ለብርጌዱ የመረጃና ደህንነት ክፍል ባደረሱት መረጃ መሰረት የጠላት የኦፕሬሽን ቀጠናዎችን ለማስለቀቅና በብርጌዱ ቁጥጥር ስር ባሉ የገጠር ቀበሌዎች ለማህበረሰቡ የፖለቲካ ትምህርት ለመስጠት ያለመ እንደሆነም አስረድተዋል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ጠላትን መረፍረፉ ተገለጸ። በዛሬው ዕለት ማለትም 15 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ሊበን ከተማ ዘልቆ በመግባት ወጣቶች መዝናኛ ዋና የመከላከያ መኮዱ ላይ ዋርድያውን መጥቶ በመግባት ጠላትን ድባቅ መጥቶታል። በዚህ ድንቅ ኦፕሬሽን 7 የመከላከያ አባላት እስከ ወዳኛው ሲሸኙ 6ቱ ከባድ ቁስለኛ፣ አንድ የመከላከያ ፓትሮል ጋይታለች ሲሉ
ሲሉ የመረጃ ምንጮች ገልጸዋል። በዚህ የተበሳጨው የጠላት ኃይል ዋርድያ ላይ የነበሩ 4 የገዢው አገልጋዮችን በአደባባይ መረሸኑ ነው የተገለጸው። በተለምዶ ይስማላ መውጫ አካባቢ ቆመው የሚጫወቱ 2 ህጻናትን በመኪና ገጭቶ ህጻናቶቹ ሊበን የመጀመሪያ ሆስፒታል ገብተዋል ተብሏል። ከውስጥ የብልጽግና አመራር ስስ ብልታችሁን ለይታችሁ ነግራችሁን ይህንን ስራ እንድንሰራ ላደረጋችሁን ትብብር ምስጋና ላቅ ያለ ነው ሲል የአማራ ፋኖ ብሔራዊ ኃይል ጃማጋው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ይበልጣል የእውነቱ ጀግናው ገልጸዋል። ከአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ የተላለፈ አስቸኳይ ጥሪ። የአማራ ህዝብ ለረጅም ዘመናት ኢትዮጵያ ሀገሩን በደም አጥንቱ የገነባ ሀገሩንና ህዝቡን እንዲሁም ሃይማኖቱን ወዳድ የታመነ ህዝብ ነው። ይህ ህዝብ ሀገሩንና ህዝቡን ከመውደዱም የተነሳው ባለፉት 60 ዓመታት የሥራ ፖለቲካ ሰነድ ተሰንዶበት የሰው ኃይልና በጀት ተበጅቶለት ሁሉን አቀፍ የሥራ ፖለቲካ የተሰራበት ህዝብ ነው። የአማራ ህዝብ ከቅርብ ጊዜው ከፋፍለ ግዛው ሴረኛው ስርዓት አብዮታዊ ዲሞክራሲያዊ በተባለ በመለስ ዜናዊ ሴረኛ ስርዓት በብአዴን ተላላኪነት አማራው የደረሰበት ግፍ ተነግሮ የማያልቅ ለሰሚው ግራ የሆነ ግፍ ደርሶበታል። ይህ የኢህአዴግ ስርዓት አማራው በኢትዮጵያ ህዝብ ያለውን ተቀባይነትና ክብር ህገ መንግስት አይሉት ህዝብ አፍራሽ ሰነድ ከ1983 እስከ 1984 አማራ ጨቋኝ በዝባዥ እንደሆነ አድርጎ በሐሰት በማስረዳት ለእልፍ ዓመታት ኢትዮጵያ ሀገሬ ቤቴ ብሎ ይኖርበት ከነበረው ከደቡቡ ከሰሜኑ ከምዕራቡና ከማዕከላዊ ኢትዮጵያ እንዲሰደድ እንዲገደል እንዲፈናቀል ሆኗል። ይህ ጨቋይ ከፋፋይ ስርዓት በቃኝ ያለው የአማራ ህዝብ ከ2003 ዓ.ም እስከ 2010 ዓ.ም ባደረገው መራር ትግል ተከትሎ የመጣው የለውጥ አካል ነኝ የሚለው የአብይ አህመድ ገዳይ አፈናቃይ ብልጽግና ስርዓት ከኢህአዴግ በባሰ ለተከታታይ 6 ዓመት ያለምንም ማባራት ንቀትና ትዕቢት በተሞላበት መንገድ በብአዴናዊ ተባባሪነት የአማራ ህዝብ ከሚኖርበት መላው የኢትዮጵያ ምድር በመፈናቀሉ በመገለሉ የኢኮኖሚ አሻጥርና የስሁት ፖለቲካ ተጠቂ በመሆኑ ይባስ ተብሎም ክልል ተብሎ ተቆርሶ በተሰጠው ምድር እንኳን ሰርቶ ለመኖር ሀብት ንብረት ለማፍራት ልጅ ወልዶ ማሳደግ ባለመቻሉ በጠቅላላው የመኖር መብቱ ተነፍጎ ዘሩ እንዲጠፋበት መፈረዱ ያሳሰበውና እንቅልፍ የነሳው የፕሮፌሰር አስራት ወልደ ኢየሱስ የአስማረ ዳኜ የጀነራል አሳምነው ጽጌ ያስቻለው ደሴ የሳሙኤል አወቀና የነመማር ጌትነት ትውልዱ በሰላማዊ ትግል ዘመናት ተፋልሞ መልስ ያላገኛቸውን ጥያቄዎች አንግቦ ጫካ ቤቴ በማለት ከመውዜሩ ጋር መነጋገርና ነፍጡን አንስቶ መታገል ከጀመረ እነሆ 2 ዓመት ሞልቶታል። ይህ በመሆኑም ጠላት አብይ አህመድ የአማራን ህዝብ ለማጥፋት በሰማይ ከሚበርጀት እስከ እግረኛ ሰራዊት ቢያስገባ ቅንጣት ለውጥ ባለማምጣቱና ጦሩን በማጣቱ አማራውን እርስ በርሱ ለማፋጀትና ለማባላት ፕሮጀክት በመቅረጽ የአማራ ተወላጅ መከላከያ አመራሮችና አባላት አድማ ብተና ሚሊሻና ፖሊስ እንዲሁም በሆዱ የተገዙ መረጃዎች በመያዝ ሊያጫርሰን መሆኑን በድብቅ የኦሮሞ አመራሮች ስብሰባ ላይ ነፍሰ በላው ሽመልስ አብዲሳ የተናገረው ንግግር እንደ አብነት መውሰድ ይቻላል። ይሁንናም የአማራ ፋኖ እየታገለ ያለው ጠላት እንደሚያወራው ለስልጣንና ለሌላ ዓላማ ኑሮት ሳይሆን የህዝቡ የመኖርና አለመኖር ህልውና አደጋ አሳስቦት መሆኑን ተረድታችሁ ያ ማለትም ጠላትን ወግናችሁ እኛን ለምትዋጉ የአማራ ተወላጅ መከላከያ አመራር አባላት አድማ ብተና ሚሊሻ ፖሊስና የመረጃ ሰዎች አማራው ለአማራው ጥላውና ከለላው ጌጡና መድኃኒቱ እንጂ ዓለም በነቃበት የሴራ ፖለቲካን አበጥሮ በተረዳበት ሰዓት የጠላትንና የተረኛ ሽመልስ አህመድ የአብይ አጀንዳ ተሸክሞ መጫረስ ስለሌለብን እንደ ህዝብ በአማራ ላይ የተጋረጠበትን የአብይ አህመድና ብርሃኑ ጁላ ስርዓት በጋራ ለማስወገድ እንደ አማራ ለመቀጠል አንደኛ ለባህር ዳር ከተማ ምድብ አማራ መከላከያዎች ሚሊሻ አድማ ብተና ፖሊስና የመረጃ ሰዎች፣ ሁለተኛ ለአንዳንሳ ከተማ ምድብ አማራ መከላከያ አድማ ብተና ሚሊሻ ፖሊስና እንዲሁም መረጃዎች፣ ሶስተኛ ለጭስ አባይ ከተማ ምድብ አማራ መከላከያ አድማ ብተና ሚሊሻ ፖሊስና መረጃዎች፣ አራተኛ ከንዘንዘልማ ጎባታ አካባቢ ምድብ አማራ መከላከያ ፖሊስ አድማ ብተና ሚሊሻና የመረጃ ሰዎች እስከ ሰኔ 30 2017 ዓ.ም ተከታታይ 15 ቀን ውስጥ ቃችሁን እየያዛችሁ የባህር ዳር ብርጌድን በሚመቻችሁ መንገድ ትቀላቀሉ ዘንድ በጥብቅ እናሳስባለን። ይህ የተደረገላችሁ ጥሪ አክብራችሁ ወደ ብርጌዳችን ስትመጡ አንደኛ የየትኛውንም የትላንት ዕዳ በደል አናስብም፣ ሁለተኛ ለመታገል ዝግጁ ከሆናችሁና ከኛ ጋር ለመቀጠል ጠላትን ለመፋለም ከወሰናችሁ ይዛችሁት የመጣችሁትን ትጥቅና መሳሪያ ማንም አይነካባችሁም፣ ሶስተኛ ለመታገል ካልፈለጋችሁና ወደ ሰላማዊ ኑሯችሁ ነው የምንመለሰው ካላችሁም ትጥቃችሁን እንደያዛችሁ ብርጌዱ ወደ ቤታችሁ ይልካችኋል። ሶስተኛ በእናንተ ፍላጎት ወደምትሄዱበት ቀጠና ትጥቅ ይዘን መሄድ ያስፈልጋን ካላችሁ ቃችሁን ዋጋ ጥሬ ብር ከፍሎ መሳሪያችሁን በመረከብ የህይወት ዋስትና በመስጠት ወደ ቤተሰቦቻችሁ መላክ እንደምንችል ብርጌዱ ጥሪውን ያቀርባል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የዕለቱ አበይት ክስተቶች እስካሁኖቹ ነበሩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን እያሳሰብን ጤና